ከፍቶሻል፣ ደብሮሻል፣ ቢከፋሽም ቢደብርሽም ለማንም ሰው ከልብ ወዳጅሽ በቀር እንደከፋሽ አትናገሪ። ይልቅስ ለእግዚአብሔር ብቻ ንገሪው። ለእግዚአብሔር የተነገረ ቃል እመኚኝ መልሱ ማጽናኛ ነው። እግዚአብሔር የምትችይበትን አቅሙን ይሰጥሻል። ለእግዚአብሔር ብታዋዩ የምትችይበትን አቅሙን ይሰጥሻል። ለእግዚአብሔር ብታዋዩ መፍትሄውን ይሰጥሻል። ለእግዚአብሔር ብታዋዩ ልብሽን ያረጋጋልሻል። ለእግዚአብሔር ብታዋዩ ሰላምሽን ይመልስልሻል። ለእግዚአብሔር ብታማክሪው የተሰበረው ልብሽን ይጠግንልሻል። ለሰው ብትነግሪው ከማለት ውጪ ምንም ሊሰጥሽ አይችልም። ስለዚህ ምንም ይሁን ምን ለእግዚአብሔር ስብራትሽን ለማሳወቅ ሞክሪ እንጂ ለእግዚአብሔር የደረሰብሽን ነገር ለማሳወቅ ሞክሪ እንጂ ለእግዚአብሔር ሐዘንሽን፣ መከራሽን፣ መገፋትሽን፣ ብዙ በደሎችሽን ለእግዚአብሔር ለመንገር ሞክሪ እንጂ ለሰው እየነገርሽ በጥቂቱ ስንጥቃት ላይ ከፍተኛ ስንጥቃትን አትጨምሪ። በትንሿ ስንጥቃት ላይ ገደል እስከሚያደርጉት ድረስ አትጠብቂ። ፕሊስ ለሰው ሳይሆን ለእግዚአብሔር ንገሪ። ህመምን የሚያድነው እግዚአብሔር ነው። ከህመም የሚፈውሰው እግዚአብሔር ነው። ከጭንቀት የሚያወጣው እግዚአብሔር ነው። ከልብ ስብራት የሚመልሰው እግዚአብሔር ነው። ስለዚህ እግዚአብሔር ላይ ብቻ ሄደሽ ተደገፊ፣ እግዚአብሔር ላይ። ስለዚህ ጭንቀትሽን፣ መከፋትሽን፣ ሁሉ ነገርሽን ለእግዚአብሔር ንገሪ እንጂ ለሰው አትንገሪ። ሰው ይጎዳሻል። እግዚአብሔር ግን ልጄ ብሎ አቅፎ ካለሽበት ነገር በሙሉ ነፃ ያወጣሻል። እመኚ። ልባም ሴት ቻሌንጃችን እንደቀጠለ ነው። ሪፖስት፣ ኮፒ ሊንክ ማድረጋችን አትዘንጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።